በተለመደው መንገድ የሶስተኛውን የመቶ ቀን የስራ አፈጻጸም እናያለን። ምናልባት ሶስተኛውን የመቶ ቀን ስናይ በተወሰነ ደረጃ ሁለቱን የመቶ ቀኖች በጥቅል ጉዳዮች ሪቫይዝ እናደርግ ይሆናል። በአንድ መልኩ የመቶ ቀን በሌላ መልኩ ደግሞ የዘጠኝ ወር ስራ አፈጻጸማችንን የምናይበት ዕለት ይሆናል። ያለፈውን ስራ ስንገመግም በምክንያት የሚቀጥለውን ስራ ስናቅድ ካለን ጊዜ አንጻር በፍጥነት መሆን እንዳለበት ታሳቢ አድርገን እንድናይ የጠየቅኩ የመጀመሪያው የተለመደው አፕሮች ዶክተር ፍጹም ገለጻ ታቀርብልንና በቀረበው ገለጻ ላይ የሚነሱ ኢሹዎች ካሉ አይተን የጋራ አቅጣጫ አስቀምጠን